Hey you guys, እንዴት ናችሁ? Welcome back to my channel. So ዛሬ guys sleep over አለን ከጓደኞቼ ጋር ማለት ነው። በጣም ኤክሳይትድ ሆንኩት። I don't know why ግን ደግሞ አሞኛል። በጣም ያመመኝ ቶንሲል በቃ የሚይዛችሁ ሰዎች you can feel me. Oh my god በጣም ያመመኝ ጉሮሮዬ ማለት ነውና anyway ግን ሩዌና አረገው ያለኝን ፕሮግራም እንደፈለኩ መንቀሳቀስ ማምጥ ይችላለሁ ማለት ነው። እዚህ አሁን ያ መጀመሪያ ጓደኛ ቤት ነው የምንሄደውና እሷን ይዘናት ነው የምንመጣው። ሶ አንድ ላይ ይዘናት እንምጣ። ከዛ በኋላ ያለው ነገር ማሳየት ይሆናል። እና ፀጉሬ እንዴት ነው ቱቶሪያል ሰርቼላችሁ ነበረ፣ ግን ቪዲዮን አጠፋብኝ ለምባላቅ እና አይና ሉክ የሆነ ቦልድ ሄድ ምናምን መስላለሁ። ግን you know sometimes I don't care እና sometimes ግን I don't care በቃ actually ከዚህ በኋላ ግንባሬ የምደብቅበት ምንም አይነት ምክንያት አይኖርም። whatever ብሎ አንዴ ነው የምኖረው ላይፍ። እቺ ደግሞ ነፋስ ካላስመጣት ማን ያስመጣልኛል? ፀጉሬ ራሴ ነው የሚሰሩት። ምን ሰዓት መጠቀማችሁ የሽቶ ታይም እና የምቀባው እንትኑ ለቋል ዲር ቦዲ በናው በሚለው ፐርፊውም ነው ማለት ነው። ስፕላሽ ከዛ በናው ፐርፊውም ትንሽ በቃ ኦኬ ጋይስ አሁን እና ስዊት ደርሰናልና ያንኳኳው ነው አትከፍትም ቢቲውስ እና መላጤን እንዴት አየሻለኝ? በጣም ፏ ምን መላጣ የለም ሲጀምር ግን ማለት ነው። አሁን ሶስት ስለዚህ ፀጉር የምትለውን ነገር እናያለን። አባሽ ፀጉርሽ ደግሞ እንደ አይነት ፀጉር አለ እውነት የለም ከምር የለም ያኔም ቢያዩ አላሳዩ ሰዳት ወይ እሱ ከሚዱ ልክ ያዶናይ ካሜራ ተጀርባ መረቃኔ ምንድነው መከረክ ጋይስ ወደ ቤት የተመለስን ያለ ነው እና እሷም ትሄድበት ቦታ አለ። ከዛ ግን በኋላ ብዙ አክቲቪቲዎች ነው የሚኖሩን። አብራችን ነው ፒስ ወይ ጾምላይ ናቸው። ምግብ ይዘው የመጡት እንቁላል ነበረው። ደለስ እንቁላል ነው ነው ይወጣው ማርያም በእናት ሌና መስንበራል። እንቁላል አለበት እንቁላል ብላለች። ሲጀምር ከሁለት ነው የተሰራው ዱቄትም ይለበት በደካኞች እንደሆነ የተረዱት። ኤኒዌይ አሁን ከምሽቱ 2 ሰዓት ከ19 ነው። ቤት ገብተናል። ልጃቸው ነው ቤት የገቡ የሚረቡ ጓደኞች ግን አይደለም ያለኝ። እሺ ምን ትለኛለሽ? ብሉልኝ ማለት አለብሽ። ወደ ቤት የገባ ነውና ምን እንደምናደርግ አናውቅም። ፊገር አውት አድርገን እዛው እንነግራችኋለን። አይ ላቭ ዩ ጋይስ ባይ። ኦኬ ጋይስ በጣም ይቅርታ። አሁን መሽቶ ከምሽቱ 5 ሰዓት ከ10 ነው እና እያነጠፍን ነው። አልጋ ሰዓዱን ያሳያችሁ። ምንም አክቲቪቲ ምናምን ያልኩት ምንም አልሰራም። እሺ ምን ያልሰራ ነው አነጣጠፍን እንዳያችሁት። ከዛ በኋላ ቀጥታ እንቅልፋችን መጣ ተኛ። እኛ ይኸውላችሁ የስሊፕ ኦቨር ነው በሚኒ ቪዲዮ ተማ ወፍ ተመጣጣኛለን ወይስ ምናምን ባለብንም ነገር ነው ከምናጠናው ነገር ሁሉ እንቅልፋችን ከመጣ ተኛለን። ያ we're those kind of people እና ሌላ አሁን ፀጉሬን እየፈታሁኝ ያሉት ስፕን አይ ቲንክ ሰኞ ነበር የሰሩት ዛሬ። ስለዚህ እየፈታሁ እገኛለሁ ማለት ነው ፀጉሬን እና የሆነ ነገር እናደርገዋለን አንድ ላይ ፈትቼ ልመለስ። ፒስ ሰዎች በዚህ ፀጉሬ ጥቁር አይደለም አመድም ከለር ነው እና ደግሞ ስካይ ሲያገኝም ይቀላል። ሶ ያ ይሄን ይመስላል። አናዘር ዴይ አናዘር ቭሎግ ዩ ጋይስ። ሶ 3 የምንሰራቸው ስራዎች አሉ። ስለዚህ እንደሚሆነው አንደኛ ሰልፍ ኬር ነው። ፀጉሬ ላልታጠቦች አሉት እና ሳሳያችሁ ነበረ ፈትቼው እና ዛሬ ያለበት ሁኔታ ይሄን ይመስላል። ሶ ዩ ኖ ልትታጠቡ ስትሉ ምናምን ነገር ያምርበታል የሚባለውን ነገር እሱን ነገር እኔ ላይክ አምሮበት እንዲቆይ ፈለኩኝ።
ሰርቲፊኬት እንዲህ ነው የሚሆነው። ፌስ ማስክ እንጠቀማለን። ከዛ በኋላ ኮርሳችንን እንወስድና ቤቱን እናጸዳለን ማለት ነው። ቢካዝ አልተጸዳም ቤቱ ያ። ስለዚህ አይ ቲንክ ፊቴን ተቀብቸው ቤቱን ባጸዳ ይሻለኛል። ከዛ በኋላ ወደ ኮርሱ ቢሄድ አይ ቲንክ ዛስ ቤተዛ እናደርጋለን ማለት ነው። አብራችሁኝ ዩ ጋይስ ሳሳያችሁ እንዳይደብራችሁ ከዚ ኢት ሉክ ላይክ ሽት ያ ምንድነው ይሄ ቀሲል በእርድ ነው። ስለዚህ መጀመሪያ ፀጉራችንን እናስረዋለን ወደ ላይ። መስዋዕታችን ትሽራለች። ሙሉ ተቀብቼ ልመለስ ነው ጋይስ። ተቀብቼ ጨርሻለሁ። እንደምታዩኝ ነው የመሰልኩት። አሁን ወደ ቤት ማጽዳቱ እንሂድ። አሁን ደርቋል መሰለኝ ጋይስ እና እንታጠበው በቃ።